በጉዞ ላይ ያሉ ሰዎችን ከአደጋ ከድንገተኛ ሞትና በጉዞ ላይ ከሚገጥሙ ክፉ ነገሮች በተሰጣቸው ቃል ኪዳን ስለሚጠብቁ የጥንት ክርስቲያኖች ስማቸውን በመርከብ ላይ እየጻፉ ይጠቀሙባቸው የነበሩ። ስማቸው ሲጠራ በሰዎች ላይ ያደሩ ክፉ መናፍስት ከሰዎች ወጥተው የሚሸሹላቸው፣ የሮም ንጉሥ የሆነ የአባታቸውን መንግሥት ንቀው የመነኑ፣ ስለ ተጋድሏቸው ብዛት እግዚአብሔር ሀብተ ፈውስን የሰጣቸው፣ ብዙ ሰዎችን የገደለውን ከይሲ በጌታችን በኢየሱስ ክርስቶስ ስም ይህ ደብዳቤ በደረሰህ ጊዜ ከዋሻህ ወጥተህ ሙት የሚል ደብዳቤን ጽፈው በመላክ የጦር መሳሪያ ሳይጠቀሙ መልእክትን በደብዳቤ ብቻ ጽፈው በመላክ የገደሉት፣ በሮማ ሀገር ላይ ሊቀ ጳጳሳት እንሾማቸዋለን የሚልን ዜና በሰሙ ጊዜ ሹመትን ላለመቀበል ከሶርያ ሀገር ሸሽተው በግብፅ ሀገር በደብረ በራሙስ ገዳም የተጋደሉ፣ ለጸሎት በቆሙ ጊዜ የእሳት ሐብል ከአፋቸው እየወጣ ወደ ሰማይ ይደርስና ወደ ታች ተመልሶ አጋንንትን ያሳድዳቸው የነበረ፣ ታላቁ ቅዱስ መክሲሞስ በጥር 14 ቀን፣ ታናሹ ቅዱስ ዱማቴዎስ ደግሞ በጥር 17 ቀን ተከታትለው ሲያርፉ የቅዱሳን ማህበር ሁሉ ወርደው ነፍሳቸውን በዝማሬ የተቀበሏት፣ ወንድማማቾቹ ቅዱሳን አበው ቅዱስ መክሲሞስና ቅዱስ ዱማቴዎስ ዛሬ ጥር 17 ቀን የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ መክሲሞስና በቅዱስ ዱማቴዎስ ጸሎት ይማረን ይቆየን።